አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት አልቀረኮ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይ ነው ያላዳምጥሽም። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በውድሽም ባከብርሽም ምንም ብልሽ መምራት ይችላል። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል አላማሽ ምናምን። ከጎን ልሆን ስለፈለግኩ ነው። ከጎን ይሁን ያላልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? አይደለም ፊት ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። በጀመረችበት መንገድ ጀምራለች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። ምክንያት አለኝ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን ይኸው አሁንም ደግሞ ከጎንህ ነኝ ያለሁት። እኔ ደግሞ በእንደዚህ አይነት አልፈልግም። ከጀርባ መሆን ከጀርባ መበጥበጥ ልማዷ ነው። ይኸው አሁንም በእንደዚህ አይነት እንትን ታረጋጋለህ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በቅድሚያ በጣም አመሰግናለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። በጣም በቃ ሁላችሁም የየበኩላችሁን አስተዋጽኦ አድርጋችኋል። ብቻ በጣም አመሰግናለሁ። ዛሬ አንድ ነገር ልናገር ነው የመጣሁት። ምክንያቱም በጣም አሰብኩበት፣ ተኝቼ እየተፈጠረ ያለውን ነገር በጣም አሰብኩት ምናምን ምንም እየለወጥኩ እንዳልሆነም ተሰማኝና ማድረግ ያለብኝ ነገር አለ። እዩንም ሃይሚንም ጠርቻችኋለሁ ዛሬ። ሁለቱም በየራሳቸው መንገድ ማይሆን አካሄድ ጀምረዋል። ሁለቱም የሚያስጠላ አካሄድ ጀምረዋል። ላይክ አንዱ አንዱን ማስቀናት አይነት ነገር ውስጥ ገብተዋል እና እኔ ደግሞ በቃ ይታወቀኛል፣ ውስጤ እያወቀው ነው። አብዛኛው ነገር የውሸት ነው። በቃ አላ ከልባቸው ሳይሆን የውሸት ነገር እያየው ነው። በቃ ይሆናል አይደለ? ውስጤ ሊቀበለው ያልቻለው ነገር አለ። ላይክ ሃይሚ በምታደርገው መንገድ ይሁን እዩም በምታደርገው መንገድ ይሁን ብቻ ደስ የሚል ነገር የለም እና እኔ በቃ ከዚህ በኋላ ማድረግ ያለብኝ እንዴት መሰላችሁ? ራሴን ማለት አሁን እኔ ላይ ነው አይደል? ሁሉም ነገር የተፈጠረው በእኔ ነው አይደለ? ሁሉንም ነገር ደግሞ ማስተካከል ያለብኝ የኔ ግዴታ ነው አይደለ? ስለዚህ አሁን ብጫጫዋን ብነጋገርም እንትናን ጠርቼ የሆነ ነገር ብል የሆነ ሰንባዲ መቶ ውቢል ምንም ለውጥ አይመጣም። ከዚህ በፊትም እያልኩት ነውና ከዚህ በኋላ ደግሞ ከሁሉም መራቅ ግዴታዬ ነው ብዬ ነው ያሰብኩት። ላይክ እንዴት ታደርጋለህ ምናምን ልትሉ እንችላላችሁ። ከሃይሚ ጋር በጣም ደስ የሚሉ ጊዜያቶችን አሳልፌያለሁ። በጣም ነበረ መወዳት፣ በጣም ከምታስቡት በላይ ማለት ነው። በቃ በጣም ነበረ መወዳትና በቃ አሁን ግን አልቻልኩኝም። በእውነት ቢያንስ ራሴን ላገኝ ምናምን ብዬ ነው ዛሬ የመጣሁትና ምንም አልቻልኩም። በቃ ሃይሚም ከሷ እውነተኛ ነገርን አጣሁኝ። የሆነ ነገር ፈልጋ እንደሆነ ነው እየተሰማኝ ያለው እና አይ ቲንክ በቃ ቀጥታ ስናገር እዩን እያስቀናች ከእዩ ጋር የሆነ ነገር ውስጥ ገብታ ምናምን ነው እየመሰለኝ ያለው። በእውነት የድሮ የሃይሚ ማንነት አጥቼዋለሁ። ለኔ የሆነች ያለችው የነበረውን ነገር የዛኔ ራሱ የራት ፕሮግራም አዘጋጅታ ወይን ምናምን አዘጋጅታ ራሱ ከውስጧ እንዳልሆነ ያስታውቃል። በመሀል ስለዩ እያነሳች የሆነ ነገር አለ እኔን ለመውቀስ እኔን ለመናገር የምታረጋቸው ነገሮች ነበሩና በጣም ተሰሙኝ። በቃ እንዲህ ከሚሆን ደግሞ እኔም ሃይሚም እዩም እዚህ ጋር ይብቃን ብዬ ነው የመጣሁት። ከዚህ በኋላ ከሁለቱም ጋር ምንም አይነት ግንኙነት አልፈልግም። የመጣሁበትንም ምክንያት ማሳውቃችሁ ይሆናል። ነገ ከነገ ወዲያ ምናምን ፈጣሪ ባለቀን አሳውቃችኋለሁ ሁሉንም ነገር እና በቃ እኔ ከዚህ በላይ መሰቃየትም አልችልም። ከዚህ በላይ ለነገራቶች መጨነቅም አልችልም። ለሃይሚም አስቤ ለራሴም ተጨንቄ ለሆነ ነገር እንትና እንዲሆነብኝ ሃይሚ እንዲሆናብኝ ምናምን ማለቱ የበቃ ይመስለኛል። አውቃለሁ እንዲህ ስል እንዴት በቀላሉ እንደዚህ ታደርግ ትችላለህ፣ እንዴት ትወስናለህ ምናምን ልትሉኝ ይችላላችሁና ምንም በቃ በእውነት የመጨረሻ እንትን ላይ ስለደረስኩኝ ነው። እሺ
ይሆናል በቃ ቤተሰቦቻችንንም እናንተንም እኔን በቃ በእኛ ብዙ የሚወዱ ሰዎች አሉና እነሱ እንዳይጎዱብኝ ብዬ እኔም እንዳልጎዳ ብዬ በጣም እየጣርኩኝ ነበረ። በቃ ይሆናል አይደለ ማንም ሰው በእኛ ምክንያት የሆነ ነገር በሚል በጣም እየሞከርኩኝ ነበርና በቃ እኔ ደግሞ ሰው ነኝ ደከመኝ። እስቲ እኔንም ትንሽ ለመረዳት ሞክሩ። በእውነ ሳይድ ምናምን ሳይሆን መሄድ ያለባችሁ እስቲ ለምን ብሩክ ጋር ያለውን የልቦናዬን አሁን አንዳንድ ጊዜ እናንተ ውስጣችሁ ንጹህ ሆኖ ምንም ሳታውቁ ተፈርዶባችሁ ተከሳችሁ እንዲህ አድርጋችኋል ምናምን ተብላችሁ አታውቁ ውስጣችሁ እያወቀና ያማል። በቃ የሁሉ ሰዓት መታገስ ደግሞ ነው ያልችልም። ቅመሜም በእውነት እንደዚህ በቃ ፊቴ ራሱ የሆነ ኖርማል ነገር ሆኜ የመጣሁት ሲሪየስ ሆኜ የመጣሁት በቃ የመጨረሻ ትዕግስቴ ስላለቀ ነው። በቃ ካሜራ ላይ የማይወጡ ነገሮች በጣም ብዙ ነገሮች እየተፈጠሩ ነው። በቃ በጣም ያስጠላል። በእውነት በጣም ተሰቃየሁ፣ ተጨነኩኝ። ስለዚህ እዩም ከዚህ በኋላ የራሷን ህይወት መኖር ትችላለች። ልጇን ይዛ ምንም ብላ የፈለገችውን ታምጣ። በቃ የራሷን ህይወት መኖር ትችላለች። ልጁ ሲወለድ የዛኔ እኔም እዩም እንፋጠጣለን ማለት ነው። የዛኔ ሁሉንም ነገር መጥቼ ማሳውቃችሁ ይሆናል። ምክንያቱም በዚህ ጉዳይ በጣም ብዙ ነገር ነው ያጣሁት። ሃይሚን አጥቻለሁ። ሃይሚ ለኔ እንደዛ እንደምታስብ እንደዛ እንደምታምነኝ ያክል በቃ እሷ ላይ የሆነ ነገር በቃ ሽር ያለው አጥፍቻለሁ። ታውቃላችሁ፣ በዚህ ምክንያት ሃይሚን አጥቻለሁ። የብዙ ሰው ትረስትነትን አጥቻለሁ። ብቻ ያለውን ነገር ለዛ ስል ብቻ ነው መጥቼ ማሳውቃችሁና ስለተፈጠረው ነገር እኔ ላይ በሆነው ነገር ሁሉ ለመልካም ነው። በቃ ፈጣሪ ለመልካም ነው ሁሉንም ነገር ያደረገው። በቃ ሃይሚ ምን መረዳት እየቻለችም አይደለም፣ ስለማትችልም ልታግዘኝም ስለማትፈልግ በዚህ ሰዓት ላይ እኔም ከሃይሚ ጋር ያለኝን ነገር አበቃለሁኝ። እንዲህ ስል ደግሞ ልትከፉ ምናምን አልፈልግም። እኔንም ተረዱኝ፣ በቃ እኔንም ተረዱኝ። ደስ ይበለው፣ አያትም ደስ ይበለው። እኔና ሃይሚም እንድንለይ የሚፈልግ በጣም ደስ ይበለው። ይሄ ነው ያለው አማራጭ። ለዛ ነው ምንም ማድረግ አልችልም። እንግዲህ ሁሉንም ስነ ስርዓት ማስይዝ ይሆናል ማለት ነው። አይመስላችሁም? ሁልጊዜ እየመጣ እናንተንም ከምናስጨንቅ ምንም ከምንል በቃ ሁሉም ነገር እዚህ ጋር ያበቃል እና እዚህ ቡታጀራም የመጣሁበትን ምክንያት እስቲ አሳያችሁና ቃሌም ስለሆነ ሁሉንም ነገር እቋጨዋለሁ ማለት ነው። እዚህ ጋር ለበጎ ነው ሁሉም ነገር። የሆነን ሰው ለማስደሰት ብላችሁ በጣም ትጥራላችሁ፣ በጣም ትሞክራላችሁ እና ትንሽ የሆነ ነገር ሲፈጠር ደግሞ ያ ሰው የሆነለትን ነገር እየከፈልክለት ያለውን ነገር ማስታወስ ካልቻለ በቃ መተው አይሻልም? እንዲህ እግዚአብሔርን ነው የምላችሁ ቤተሰቦች። እንዲህ አሁን እኔ በቃ እንደዚህ ሳወራችሁ በጣም ህመሜን ችዬ በጣም በርትቼ ምናምን መጥቼ ነው ራሴን አሳምኘው ምናምን ነው። በእውነት ላይመስላችሁ ይችላል። እንዴ በቀላሉ ምናምን ቀላል የሚታለፍ ነገር አይደል እንዴ ምናምን ልትሉ ይችላላችሁ። ነገሩ እንደምታስቡት አይደለም። በቃ እንደምታስቡት አይደለም። በጣም ብዙ ደረጃ ተዳርሰናል፣ ሄደናል፣ ምን ብለናል። በቃ እኔ ደግሞ አይ ራሴን ሰውን ነው ራሴን ሳገኝ ነው በቃ እንትን ምለው ላይክ ወይ ሃይሚን ጎርታት ምናምን ልትሉኝ ይችላላችሁ። እኔ ሃይሚን ምንም የጎዳሁት ነገር የለም። ምንም ሃይሚን የሚያስከፋትም ምንም ያደረኩትም ነገር የለም። ብዙ ነገር ነገርኳችሁ እኮ እኔ ሳደርገው ነው የሚጋነነው፣ እኔ ሳደርገው ነው የሚበላሽብኝ። የሆነ በቀና በበጎ ሳስበው ምንም ነገር ጠማማ ነው። እንደሌላው ስግጥ ብዬ ማይሆን ሙድ ውስጥ ብገባ ነው የሚያዋጣኝ። እኔ ምን አገባኝ ብሎ መተው ነው የሚሻለኝ ሳስበው። ገብቷችኋል? ለራስ ሰላም ስል ምንም ማድረግ እንዳለብኝ ነው አሁን እየተሰማኝ ያለው። እኔንም ማንም የሚረዳኝ ሰው የለም፣ እየተረዱኝ አይደለም። በዙሪያዬም ያሉት ሰው እየመጡ ይጨቀጭቁኛል፣ የሆነ ነገር ይሉኛል፣ እየተረዱኝ አይደለም። በቃ እኔ ለራሴና ከፈጣሪ ጋር ኮንኩኝ ይበቃኛል። በቃ ራሴን አዳምጣለሁ፣ መሆን ያለበትም ማድረግ ያለብኝን ሁሉ አደርጋለሁ ብዬ አስቤ ነው የመጣሁት። ሁሉም ነገር ሲበዛ ይመራል፣ ያስጠላል ምናምን በቃ እኔ ምርር ነው ያለኝ። በቃ እንዲህ ስል በእውነት በጣም እያዘንኩኝ ነው በእውነት። አንዳንድ ቦታ ላይ ብዙ ነገሮችን ያለው ምናምን ለምሳሌ ምንድነው በቃ ብሩክ ከብዙ ሴቶች ጋር እንትን ይላል ነገር ይላል ምናምን ይላል አይነት ነገሮችን ያለውና በቃ
እኔ ነኝ ራሴን አውቀዋለሁ፣ ማንነቴን አውቀዋለሁ። ማንም ሰው ተነስቶ እኔ ሊጥል ሊሰብር ቢሞክር ሁኬርስ ግድኝ ይሰጠኝ አይነት ልጅ አይደለሁኝም እና በቃ በዚህ ጉዳይ በጣም ማንንም እንደማልሰማ ምናምን አለ አይደለ። እኔ የሚወደኝን ሰው ማንነት እንዲቀይሩብኝ ማለት ለኔ ያላቸውን አመለካከት እኔም በሚያውቁኝ ልክ ሙሉ ነገር ለማጥፋት የሚሞክሩ አንዳንድ ሰዎች አሉ፣ በአካልም በምንም ማለት ነውና እኔ የሚያቀኝ ያቀኛል፣ ራሴንም አውቀዋለሁ። በቃ እኔ ግድ አይሰጠኝም። ብሩክ ይሰበራል ይወርቃል ብላችሁ ታስቡ ሰዎች ካላችሁ ኬርሳውን እንዲህ ስልም ማለት መጥቼ ከሀይሚም ጋር ላይ የሆነ ነገር ስል ሌላም ነገር ሊመጣ ይችላልና እሱንም ነገር አምኜበት ተቀብዬ ነው ማደርገውና እኔ ሪስፔክት አድርጌ የመጣሁትኝ እዚህ ጋር ከሀይሚ ጋር ጥሩ ጊዜ እንድናሳልፍ በጣም ያገዛችሁ በጣም ከኛ ጋር የነበራችሁ ሰዎች አላችሁ። ብቻ በጣም በብዙ በእርዳታውም በምኑም በጣም በቃ ለበጎ ስራም ለሰማይ ቤታችንም ጽድቅ እንዲሆነን በጣም ከኛ ጋር እየለፋችሁ እየሰራችሁ የነበራችሁ ሰዎች አላችሁና እናንተን ሪስፔክት አድርጌ ነው የመጣሁትኝ። ጥሩ ሰዎች፣ ደግ ሰዎች፣ የዋ ሰዎች በቃ የሰው ደስታ የሚያስደስታቸውን ሰዎች ሪስፔክት አድርጌ ነው የመጣሁትኝና ነገራቶቹንም በውስጥ ጨርሼ ከዚህ በኋላ በቃ ማስተካከል ያለብኝ ነገር አስተካክላለሁ። የራሳችሁን ህይወት ኑሩ፣ እኔም እኖራለሁ። እኔ ለእናንተ መድረስ አሁን በተለይ ለሀይሚ ማገዝ ባለብኝ ልክ አለኝ። በቃ ኤኒ ታይም የሆነ ሳስፈልጋት ምናምን እኔ ብሩክ አለኝ በሚለው በቃ መጨራረስ ፈልጌ ነበር፣ ግን እናንተን አክብሬ ሪስፔክት ማድረግ ስለፈለኩኝ ነው የመጣሁትኝና ሲመጡ ሁለቱንም ያለውን ነገር እነግራቸዋለሁ። ከዚህ በኋላ ከማናቸውም ጋር ምንም አይነት ግንኙነት አይኖረኝም። ከእዩም ልጁ ያንተ ነው ምንም በይ የኔም ይሁን አይሁን ጊዜ ይፈታዋል። ከዚህ በኋላ እኔ ያላደረኩትም የኔ አይደለም ምንም የሚለውጠው ነገር ስለሌለ የኔም ይሁን አይሁን ጊዜ ይፈታዋል። እኔና ፈጣሪ ልቦናችንን እናውቃለን። ለዛ ቀን ያብቃን። ይደርሳል፣ ቀን ያልፋል፣ ሁሉም ነገር ይደርሳል። አትርሱ፣ ቀን ያልፋል። ያገናኘን የዛን ጊዜ እንጨርሳለን ሁሉንም ነገር ማለት ነው። እዩም በቃ ፈጣሪ በሰላም ያገላግልሽ። መልካሙን ሁሉ እመኝልሻለሁ። መልካም ህይወት ይግጠምሽ። አዶኖ ለምን እንደዚህ እንዲፈጠር እንደፈለግሽ አላቅም። ብቻ ፈጣሪ ያውቃል። ወደፊቱን እንላለን እናያለን ሁሉንም። ቅመሜም በጣም የምወድሽ የማከብርሽ ከልቤ በጣም ነበረ የምወድሽ በእውነት ያለምንም ማስመሰል ያለምንም መሰከስ ያለምንም በጣም ነበር የምወድሽ በእውነት ነው የምልሽ። ልብሽን አውቀዋለሁ፣ ንጽህናሽን አውቀዋለሁ፣ ጥሩ ሰው ነሽ አውቀዋለሁና ግን ደግሞ ምንም ማድረግ አልቻልኩኝም። በዚህ ሰዓት እኔንም ልታምኚኝ ስላልቻልሽ አንቺንም መጉዳት ስለደከመኝ ስለሰለቸኝ አሁን እንዴት መሰላችሁ እየመጣችው ጥፋቴን አዱን ነው አይታየኝም ነገር አሁን በዚህ ልጅ አለክ ምናምን በሚለው እንደ ጥፋት ከተቆጠረ የኔ ጥፋት ነው ብዬ አላስብም፣ አይታየኝም እና በዛ ምክንያት ብቻ ተጎዳው ምናምን ስትይ መስማት ስለደከመኝ ስለሰለቸኝ እንግዲህ ሰላምሽን ልሰጥሽ ነው። በቃ መልካሙን ሁሉ እመኝልሻለሁ። ትልቅ ነገር ይገባሻል፣ ጥሩ ህይወት ይገባሻል እና በእኔ ምክንያት ደግሞ በማይመስሉ ሰበቦች እንድታለቅሺ ስለማልፈልግ ነው ወስኜ የሄድኩትኝ። ላይክ በምናምን አለው መሰላችሁ የወንድንም የሴት ልጅንም እንባ በቃ ወንድ ልጅም በደለ ሴትም ልጅ በደለ ፈጣሪ ቆጥሯል አይደለ? ምንም ይሁን ሃይሚን ባላይ የብሩክ ስም እንዲኖር አልፈልግም። ልቤ ንጹም ይሁን ስራዬም ንጹም ይሁን ባልተረጋገጠም ነገር ይሁን ሃይሚ ብሩክ በሚባል ልጅ ምክንያት እንድታለቅስ አልፈልግም። በእውነት አልፈልግም። በቃ እኔ በጣም ነው የምፈራው እንደዛ አይነት ነገር እና እንደዛ እንዲፈጠርብኝ አልፈልግም። ብቻ ይምጡና እነግራችኋለሁ። እኔ መረዳ ከቻላችሁ ተረዱኝ፣ ካልተረዳችሁኝም አንተ ሲጀመር እንደዚህም ካላችሁም እንደፈለጋችሁ በሉ። እኔ ያለሁበትን ስሜት እኔና ፈጣሪ ነው የምናውቀው። ምን አይነት ፔን ውስጥ ምን አይነት ህመም ውስጥ እንዳለው እኔ ነኝ የማውቀውና ጓደኞቼን በጣም አመሰግናለሁ። በጣም ብዙ የጣራችሁ ሰዎች አላችሁ። በዚህ መሀል እኔና ሃይሚ እንዳንለይ በጣም የጣራችሁ ሰዎች አላችሁ። ላይክ ከትላንት ወዲያ ምናምን ሃይሚ ዛራት ላይ የኔና የሷን ግንኙነት ሊመልስ አይችልም። ያ ነገር የኔና የሷን ግንኙነት ሊመልስ አይችልም። ምክንያቱም እያደረገች ያለችው ነገር ግልጽ ነው። ምንም ዋሻው ነገር የለም። ምንም እንትን ምለው ነገር የለም። ግልጽ ነው፣ ይታያል። ላይክ ከኔ ጋር ጥሩ ጊዜ ማሳለፍን ፈልጋ ቢሆን በእንደዛ አይነት ወይ ማይሆን ንግግሮችን እየተናገረች መሆን አልነበረበትም። ይሄ ሁላችንም የምናውቀው ነው። ካልጠመምን ካልገገምን እኔ አሁን እንደተረዳሁት ልክ እንደዛ ነው የሆነ እኔና እሷን
የሚመልስ አይነት ፕሮግራም አይደለም። ሆን ብላ የሆነ ነገር ፈልጋ ነው በቃ ያስታውቃልና ብቻ ቅመምዬም በጣም ወድሻለሁ። በጣም ሪስፔክት አከብርሻለሁ። ትልቅ ነገር እመኝልሻለሁ። ፈጣሪ ካለ የመጣሁበት ምክንያት አሳየሽና ብቻ እናያለን። ለማንኛውም ወሬ አላብዛባችሁ እና እስኪመጡ እንጠብቅ። ይመቻችሁ። በቃ እንጠብቅ። ፀሐይዋ ስትጠልቅ ትንሽ ላይ ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው አልከለክል ወይ አልመልሰው አጥሩም ድንበሩ ውዴ አንቺም የሰው ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ እድሜው ላባራ ለባለጸጋ ዳሮሽ አሉ። እግዚአብሔር ይመስገን። አመሰግናለሁ አክብረሽኝ እዚህ ድረስ ስለመጣሽ። ነፍሰ ጡር ሆነሽ እርጉዝ ሆነሽ እያደከምኩሽ ነው እና ይገባኛል። ግን ዛሬ ጠራሁሽ በጣም ለትልቅ ምክንያት ነው። ሀይሚን ትመጣለች። ሁሉንም ነገር ነግራችኋለሁ እና እዩ ስለተፈጠረው ነገር ለሁሉም ነገር ብቻ አመሰግናለሁ። ቀን አለ አይደል ጊዜ ሁሉንም ነገር ያሳየናል። እንተያያለን ይዛኔና ዛሬ ደግሞ እንድትመጪ የፈለኩበት ምክንያት ከዛሬ በኋላ እዩ ወደማይሆን እኔ በተለይ ይሆናል ልብ የሚሰብር እኔ የሚያስከፋ የሚያናድድ ነገር ከዚህ በኋላ ብታደርጊ ቀጥታ አስቀይምሻለሁ። ቀጥታ እኔ ጋር ከደረሽ አስቀይምሻለሁ። ሶ ከዛሬ በኋላ ያስፈለገውም ሰላሚን ስለምፈልግ ዶክተር ሁልጊዜ ጭቅጭቅ አልፈልግም። ሁልጊዜ ከሆነ መጣላት አልፈልግም። ብቻ ተዩ ያጣሁትን አጥቻለሁ በተፈጠረው ነገር በቃ ተዩ። እሱን ፈጣሪ ያውቃል በሚለው ትቼዋለሁ እና ከዛሬ በኋላ እኔ በተለያዩ ዳግመኛ ከመጣሽ እኔና አንቺ ከዚህ በኋላ ማግኘት እንፈልገው አንቺን ማለት ነው። ሰሚኛለሽ? ከዚህ በኋላ ማግኘት እንፈልገው አንቺን የወለድሽ ቀንና የዲኤንኤው ቀን ብቻ ነው። ገብቶሻል? የልጅ እናት የኔ ልጅ እናት የምንም እናቱ ነው አይመለከተኝ። አሁን እንደ ሰው አሳዝነሽኝ አንቺን ላለመናገር ላለማስከፋት ከአንቺ ጋር ችግር ውስጥ ላለመግባት በጣም እየጣርኩኝ ነበርና ከዛሬ በኋላ ግን ያሁሉ ነገር መሆን ስላለበት ነው የሆነው። ይሁንም አይሁንም እዩ ከዚህ በኋላ እኔና አንቺ ጨርሰናል። ምንም የጨረስነው ነገር የለም። ጨርሰናል። ከዚህ በኋላ እኔት ላይ እንድትመጪም አልፈልግም። ቴንኪው በጣም ሀይሚም ስትመጣ ያላችሁን ነገር የምትታረቁም ከሆነ ታረቁ፣ ማታረቁም ከሆነ እንደፈለጋችሁ ሁኑ ሁለታችሁም። እኔ መረዳ ካልቻልሽ አንቺ ከኔ ጋር የድሮ ጓደኛ ነበርሽ አይደለ? ሶ ያንን ነገር ተረድተሽ ያለፈ ነገር ነው እናም ብለሽ አልተውም ካልሽ አይመለከተኝም። ምን ህይወቴን እፈልጋለሁ። ህይወቴን በጥብጠሻል። ልንገርሽ ተረድቻለሁ። እስከዛሬም ድረስ ለመረዳት እኮ ከተረዳሽኝ ቀጥታ እውነቱን መናገር ያንቺ ድርሻ ነበር። ዝም ማለት ደግሞ ልክ አልነበረም ማለት ነው። አሁን ደግሞ ነገር ባለብኝ አንቺ እኔን ተረድተሽኝ ቢሆን ኖሮ ማለት ነው እኔን ተረድተሽኝ ቢሆን ኖሮ
እውነቱን ተናግረሽ ሰላም ይሰጪኝ ነበር። ገብቶሻል አይደል? ስለዚህ በቃ ተይው፣ እየተናገርኩ ነው ያለሁት። ምንም እኔ ስለማላምንልሽ አንቺም ስለምትገግሚ እንደዛ አይነት ቃሎችን አንርግ። ባላመንክ ቁጥር ደግሞ ችግሮቹ እየሰፉ ነው የሚሄዱት እንጂ እየጠበበ የሚመጣ ነው ችግር የለም። ስለዚህ ከችግሮቹ ደግሞ እኔ መራቅ መብቴ ነው። አይመለከተኝ። እሺ ልጁ ያንተ ነው ያልሽኝ። እሺ የኔ ሆኖ እስኪወለድ ድረስ ልጠብቅ፣ ችግር የለውም። እስከዛ ግን አጠገቤ አትድረሽ። ያ የኔ መብት ነው፣ መብቴ ነው። ምንም አታመጭም። ገብቶሻል? ያንተ ነው ብለሽ እየገገምሽ ነው አይደል? እሺ የኔ ልጅ ይሁን፣ በቃ የኔ ልጅ ይሁንና እዩ፣ ትሰሚኛለሽ? አይመለከተኝም ስለሌላ ነገሮችሽ። የኔ ልጅ ይሁንና ይሄ ልጅ ሆድሽ ውስጥ ያለው ልጅ ይሁንና ምን ማለት ነው? እንደሆነ ያውክ ለምንድነው ይሁንና ባቅ እኮ እኔ ባቅ እዩ፣ ባቅ ይሄን ያህል አንገረጣጣም፣ ይሄን ያህል አንሳካከስም። ገብቶሻል አይደለ? ማመን ስላልፈለኩ ነው የሁሉ ነገር። እሺ ማመንም ስላልፈለኩ ነው። ምንም ይሁን ምን እኔ ካንቺ ጋር መገናኘት የምፈልገው የልጅ ተወልዶ የዲኤንኤ ቀን ብቻ ነው። ከዛ የዛኔ እናወራለን። ማድረግ ያለብኝንም አደርጋለሁ። እስከዛ ድረስ አጠገቤ አትረሺ። አይመለከተኝም ስላንቺ። የራስሽን ህይወት ኑሪ። ህይወቴን አጥበጥብጪ በሰላም እንድኖርበት። ጠጥተሽም እንደ ጠጩ ከፈለግሽ የልጅ እናት ሆነ የምን አይመለከተኝም። ገብቶሻል አይደል? እስሚ ትልቁ ነገር ከሀይሚ ጋር መለያየቴ ነው። ገብቶሻል አይደል? ሀይሚ ማጣቴ ነው ትልቁ ነገር። ለምንድን ነው ያ ትልቁ ነገር? ነው በጣም ትልቁ ነገር ነው። ለኔ የሚገርም ቦታ ነበራት። ለኔ ትልቅ ቦታ መሰጣት ሰው ነበረች እሷ። ገብቶሻል አይደል? ለኔ መንገር አይጠበቅብኝ። እሷ አይ ደህና ነሽ? አላህ እሺ ሀይሚ እሺ አመሰግናለሁ አክብረሽን ስለመጣሽ እና ሀይሚ ታምራላችሁ ምናምን ማለት ተገቢ አልነበረም። ገብቶሻል አይደል? የጠራኋት ለዚህ እኮ ነው። በቃ የምታናግዚኝ የራሴ ምክንያት ኖሮኝ የጠራሁበት ምክንያት ኖሮኝ ሳታውቂ ሌላ ነገር ውስጥ ትገቢያለሽ። ስለዚህ ቤተሰቦች ውሳኔ ትክክል ነው ብዬ እያመንኩ ነው በጣም። ምክንያቱም እኮ ተረጋጊያ። አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበረ እንትን ያልኩት፣ ግን አሁን በቃ ይበቃኛል። ከዛሬ በኋላ እዩ እንዳልኩሽ ነው። የልጁም አባት ልሁን አሉንም ይሄ ልጅ እስኪወለድ ድረስ የልጁ አባት ተብዬ ስም ተሰጥቶኝ ልቆይ። ከዛ በኋላ ልጁ ሲወለድ ብቻ ነው የምጠሪኝ። አይመለከተኝም ስላንቺም ስለምንም ነገር። ገብቶሻል አይደል? የዛኔ እውነቱን አረጋ ለመቆየት ላልቀረኮ ማለት ነው። አይመለከተኝም በቃ እኔ ካንቺ ጋር ላለመጨቃጨቅ ነው እንደዚህ ምለው። ስሚኛ ሌላ ምንም ድርግግም ብትይ ነው ያላዳምጥሽም። ገብቶሻል አይደለ? ካንቺ ጋር ላለመጨቃጨቅ ከዚህ በኋላ ጭቅጭቅ ውስጥ ላለመግባት ስል አንቺ ያልሽውን ልጅ ልጁ ሲወለድ ጊዜ ይፈቷል። ሁሉንም ነገር እንተያያለን። አንተ እየደረቅክና እየገገምክ ባለበት ልክ ነው እኔ እየሆንኩ ያለው። በቃ እሺ ይመችሽ። ነገሮችን አቅለ ሁሉንም ነገር ይመችሽ። የሁሉ ነገር አይፈጠርም። አንቺ ለምን ነው እኔ አይመለከተኝም። እውነትም ይሁን እዚህ ደረጃ ይድረስም አይድረስም ጊዜ ይፈቷል። ሁሉንም ነገር ምን ይሆናል። ገብቶሻል? ከዚህ በላይ ካንቺ ጋር መጨቃጨቅበት ምክንያት የለኝም። ይሄ ልጅ ያንተ ነው አልሽኝ። እሺ የኔ ነው እሺ የኔ ይሁን። ከዛ ለማንም አልማንም ግን እሺ የኔ ነው እሺ። ከዛ ግን አጠገቤ እንዳደርሽ ገብቶሻል አይደል? አጠገቤ እንዳደርሽ የምርመራው ቀን ሁሉንም ምን ይሆናል። ካንቺ ምንም ምን ያልፈልግም። ልጁ ሲወለድ እውነታውን ብቻ ነው ያለ ዲኤንኤ ተደርጎ። እስከዛ ድረስ አጠገቤ አትድረሽ። አይመለከተኝም። እስከዛሬ ያላንተ ነው ያለው። በቃ እስከዚህ ሳድረስ ካላንተ ነበር በቃ ከዚህ በኋላም ደግሞ እኔ ለልጄ መሆን አያቅተኝም እኮ ያንን ነግሬሃለሁ ባለፈው። ካላቃተሽ ኑሪ ከኔ ህይወት ውጪ እስከነድረስ ኃላፊነቶች አሉ። ምንም ኃላፊነት የለብኝም። ከፈለግሽ የፈለግሽው ነው አንቺ ነገርኩሽ። ይሄ የኔ ቃል ነው። ምንም አታመጪም። ሃይሚም ደግሞ በጣም አመሰግናለሁ። በጣም የምወድሽ ልጅ ነሽ። በጣም የማከብርሽ ልጅ ነሽ። ከኔ ጋር በጣም ብዙ ጠውረዶችን በጣም ብዙ ችግርን አሳልፈሻል። በጣም ብዙ ማለፍ ካንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ገብቶሻል አይደል? እንደ ሰው መጋጨትም መቀየም ይመጣል አይደለ? መጣላትም ምንም ማለትም ይመጣል። አመሰግናለሁ እኔ ጋር ስለነበርሽ ሁሉ ጊዜ። ከዛሬ በኋላ ሃይሚ እዚህ መጣሁበት ማለት የለበትም። አሁንም እኮ አለ አጠገብህ ነኝ። አይ እኔ ጨረስኩኝ። ካንቺ ጋር በነቆራ እየተነቋቆርኩ መቀጠል አልፈልግም። በጣም ስለምወድሽ ስለማከብርሽ ክፉ ነገር መናገር ስለማልፈልግ ይሄንን ውሳኔ ወስኛለሁ። ታውቂያለሽ፣ ጥሩ እንደሆንሽ አውቀዋለሁ። ልቦናሽ ጥሩ እንደሆነ አውቀዋለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ቅመሜ፣ እውነቱን ስነግርሽ ጊዜ ሁሉንም ነገር ይፈቷል። ቀን ይመጣል። ያ ቀን ሲመጣ ሁላችንም እንተዛዘብና የምንተያይ ይሆናል። ገብቶሻል?
ስለዚህ ምን እያልከኝ ነው? እሺ በቃ አይ ዊል ሲ አይ ቲንክ 3 ወር ምናምን ነው አይደለም እንጠብቀው፣ የዛኔ እንገናኛለን። በቃ እስከዛ ድረስ ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ አንቺ እኔን ልትረጂኝ ስላልቻልሽ እየመጣሽ እኔም ነገር መቆስቆስ ስለሆነ የፈለገ በወድሽ የፈለገ ምን ብልሽ እኔም ብሩክን ደግሞ ሁሉ ጊዜ አብረን ያሳለፍን ልጅ እኔ መረዳት ካልቻልሽ ደግሞ በቃ ማቆም ደግሞ አለብን። መረዳት እኔ መስማት ማዳመጥ ካልቻልሽ ማቆም አለብን። ሁለታችሁንም የጠራሁት ከዚህ በኋላ ከሁለታችሁም ጋር ምንም አይነት ግንኙነት አይኖረኝም። የራሳችሁን ህይወት መኖር ትችላላችሁ። የራሳችሁን መምራት ትችላላችሁ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ሃይሚ በትንሹ ልንገርሽ አሁን መተሽ ያልሽኝ ነገር ካንቺ ጋር እንዳልቀጠል ያደርገኛል። ገብቶሻል? እኔም ሰው ነኝ፣ ይሰማኛል። አሁን ያልሽኝ ነገር ለኔ መልስ ነው። በቃ ከዚህ በፊት ያደረግሻቸውን ታያቸው። እራት ብለሽ ወይን አዘጋጅተሽ ምናምን እንተናልሽ። ገብቶኛል አላማሽ ምናምን። ከጎን ለሆን ስለፈለግኩ ነው። ከጎን ይሁን ያላልከኝም እንዴ? አይደለም ሃይሚ፣ አትተኝ ስትለኛል ነበር። አይደለም ሃይሚ፣ ስለሆነ ነው እንደዚህ የምትለው። አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። መንገዷን በጀመረችበት መንገድ ጀምራለች። እኔ ማንን ነው የምበቀለው? ምን አደረገኝ ብሩክ የምበቀለው? አንቺ ነው ተፈልገኝ ከአንቺ ጋር መቀጠል አልፈልግም ምናምን ማለት አትችልም። እኔ እስከሆንኩ ድረስ የልጅህ እናት ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም እንደዚህ እና ማለት አይጠበቅም። ስሚ የልጅሽም አባት ልሁን የልጅሽም ምንም ልሁን ገብቶሻል? አይደለም እንደዚህ ተጋብተው ይፋታሉ። ሰማሽኝ አይደል? ተጋብተው ይፋታሉ። ልጅ ወልደው ሰው ይፋታል። ማንንም ሰው በግዴታ ልታስቆይም ምንም ልታያችኝ። ስለዚህ ስላንቺ አይመለከተኝም። ይሄ ልጅ አላመንኩበትም። ስለዚህ ካንቺ ርቄ ዲኤንኤ ሲመጣ የዛኔ የብሩክ ነው አይደለም ከተባለ የዛኔ ጊዜ ያስተዛዝበናል። ገብቶሻል አይደል? እንተያያለን። ምንም ለማንም አለማንም አያገባሽም። በቃ ከኔ ጋር ጭቅጭቅ፣ ከኔ ጋር የምትፈልጉት ነገር ካለ ተናገሩ። እኔ ደግሞ ከናንተ ጋር ምንም ነገር አልፈልግም። ሃይሚም እኔ መረዳት ማትቺ ሰው ስለሆንሽ ማትቺ ሰው ስለሆንሽ በቃ ያው እንጂ ብሩክ የማይሆን ነገር አታውራ እንዴ። ምንም ማይሆን ነገር እንደኔ የተረዳህ ሰው አለ እንዴ? እኔ እኮ አይደለሁም ህይወቴን የበጠበጥኩት እኮ። እሺ አንቺ ህይወቴን ካልበጠበጥ አብረን እንቀጥል። ሲጀመር ደግሞ የልጄ አባት ነህ ምናምን ብላ እንትን እያለች ያለችው እኮ እሷ ነች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም አያደርገውም። የልጅ አባት መሆኑን ስለማውቅ አያደርገውም። እሱ ያው ምናልባት ሴትነትሽ አሳስቦት ለሴት ልጅ ምን ያክል እንደሚጨነቅ ስለማቅ ምናልባት እሱ ደካማ ጎኑ ሆኖ ሊተውሽ ይችላል እንጂ እንደውነቱ ልጅ የሱ ካልሆነ መክሰስ መብቱ ነው። ስም እያጠፋች ነው። ለማንኛውም እኔ ነኝ ካንተ ጎን መሆን ያለብኝ፣ እሷ ነች ደግሞ ልትርቅህ የሚገባው። ከህይወት ማስወጣት ያለብህን ሰው ለይተህ ወቅ። ማይሆን ነገር አታድርግ፣ ማይሆን ነገር አታውራ። እኔን ሲጀመር ምርጫ ውስጥ ልትከተኝም አይገባም። ገባ አይደለ? ገና ለገና እኔ ደግሞ ሲጀመር በቀል ምናምን እሷ የምትለውን አትስማት። እኔ ለምንም በቀል አይደለም። ማንን ነው አንቺ መበቀለው? እኔ ምን ለማለት ፈልገሽ ነው እንደዛ የምትይው? ማይሆን ነገር አይምሮ ላይ አትሙዩ፣ አትበክዩ። ገባሽ አይደል? ምንም በደንብ ያስታውቃል አይደለም? ከጎኔ ሁኚ ስላለኝ ነገር በደንብ ያስታውቃል። ለምን እያደረግሽ እንደሆነ እስኪ ዝም ብለሽ አትቀባጥሪ፣ ማይሆን ነገር አትቀባጥሪ። እኔ ከጎኔ መሆን አለብሽ አትተይኝ ምናምን ነገር ስላለኝ ከጎኑ ለመሆን ነው የሞከርኩት። አይደለም እንዴ ብሩኬ? ማስመሰል አይደለም፣ የእውነት ነበር ከጎኑ መሆን። ለማንኛውም አሁን ስሜታዊ ሆነሃል መሰለኝ። ወይ ስትረጋጋ በደንብ እናወራለን። ምንም ማውራችሁ ነገር የለም። ማውራችሁ ሳይሆን ማውራሽ እያልክ ማውራሽ ለይታ አውራ። ምንም ነገር የለም። ማውራችሁ አትበለኝ። ከሷ ጋር ትጨምረኝ የምታወራውንና የምትወስናቸውን ውሳኔዎች ተጠንቅቀህ ወስን። በዚህ ሰዓት ላይ አሁን ባለውበት ችግር ላይ ሰላሜን ልትሰጪኝ አልቻልሽም እንዴ? እውነቱን ስነግርሽ ወይኔ ስላዘጋጀው አበባ ምናምን በትኜ አንተ ላስደስትህ ስለሞከርኩ ሰላም አይደለም። እሱ እየተናቆርሽ እኮ ነው አይደል? ወይ እየተናቆርኩ አይደል? እየተናቆርሽ ነው። እንጠጣን ያልኩት ተመለሰሽ ፈታን በል ነው ያልኩት። ማይሆን ንግግር እየተናገርሽ ፈታን በል ነው ያልኩት እንዴ? ከሷ ጋር ወይን ጠጥታ ነው ወይ አብራት ያደርኩ አልሽ? አሁንም ቢሆን አትናደድ በቃ። እንዴ ምን ሆነክ ነው አንተ? ወይን ጠጥተን ነው አብረን ያደር ነው እያለች ነው። በጣም እንድጠላችሁ አታርጉ። እረፍ። እንድጠላሽ በል እንጂ እንድጠላችሁ ሁለታችሁ ነው። ለምንድን ነው ማትረጋጉት? እኔ ነገርኩሽ የፈለገ እኔ ለምንድን ነው የምትጨምረኝ? ባከብርሽ የምታረጊው ነገር ልክ አይደለም። በቃ ስለዚህ እኔ ሰላሜን እፈልጋለሁ። ሁለታችሁም ከኔ ወጡ በቃ
እኔ ሁለታችሁን ከኔ እኔ ደግሞ በዚህ ሁኔታ ውስጥ ብቻህን አልተውህም። ባለፈው አትተኝ አብረሽኝ ሁኚ ምናምን ብለኸኝ ነበር። በደንብ አሰብኩበት። ከጎንህ መሆን ይገባኛል። ከጎንህ ነኝ። አሁን ተናደህ ወይ ስሜታዊ ሆነህ ነው እንደዚህ አይነት ልክ አይደለሽም ሃይሚ፣ ልክ አይደለሽም። እኔ አቅሻለሁ እኮ በደንብ ሃይሚ። እሱን ያኔ ነበር ምንም እኮ አንድ ቀን እኮ ነው ያሳለፍኩት። ትቼው ሄድኩኝ። በነገለታው አሰብኩበት፣ አብሬው ሆንኩኝ። ምንድነው ይሄን ያክል የሚካበር ነገር እኮ አይደለም። ደግሞም ላስብበት ይገባኛል። እኔ አኳንሽ ልክ አይደለም ነግሬሻለሁ። እኔ በደንብ ነው ማቀሽ ደግሞኛል። ካንቺ ጋር እየተናቆርኩ መቀጠል ደግሞ አልፈልግም። ካንቺ ጋር መቀየምም አልፈልግም። ስለዚህ በሰላም እንለያይ ሃይሚ። እኔ የሚወዱንን ቤተሰቦችን ሪስፔክት አድርጌ ነው የመጣሁት። እኔ ሪስፔክት አላደርግም። እኔ ቤተሰቦችን ሪስፔክት አላደርግም ሳይሆን በውስጥ መጨረስ ይችል ነበር፣ ግን መናገር ያለብኝ ከኛ ብዙ ስለሚጠብቁ ብዬ ነው። አንተ ተናደህ ነው እንደዚህ አይነት ውሳኔ ተናድጄ አይደለም ሃይሚ፣ በቃኝ፣ በቅቶኛል። እኔ እንዴ አታብዙት፣ ሁለታችሁንም ለጣጥፌ እንዳልሄድ አታብዙት፣ እንከባበር። ለማንኛውም እንዳትወድቅ ወደ ኋላ አታብዙት። ስነ ስርዓት ልውደቅም አልውደቅም ተወኝ በቃ። ሰሙኛላችሁ። አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ። ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ፣ ስነ ስርዓት ካላያዛችሁ ገደል ግቡ። አሁን ተናደህ ነው ደውዬ አወራሃለሁ። እሺ ሃይሚ፣ ደውዬ አወራሃለሁ። በቃ አትበሳጭ። አሁን እንደዚህ ስሜታዊ ሆነ አይደለም። ሲቀጥል ደግሞ ምናልባት ማዳላት መስሎ ከሆነ ንገራት ለሷ። እኔ ብቻዬን ሆኜ ችግር የለውም አትጨናነቅ። አንተ እንደዚህ አይነት ውሳኔ አትወስን። የድራማሽ ተቋዳሽ አታርቂ። ተው እንጂ ምንድነው የማይሆን ነገር የምታወራው? ከልብ ነው። ከልብሽ እንዳልሆነ በደንብ ነው ማውቀው። ልብን እኮ ከፍቶ በደንብ ነው ማውቀው። ከፍቶ የውስጥን ማሳየት ብቻ ደስ ይለኛል። ስለማቅሽ ነው ማውራው። ገብቶሻል አይደል? ስለማቅሽ ነው ማውራው። በደንብ ስለማቅሽ ነው ማውራው። የምታረጊው ነገር የህልን ልጅ ብሩክ ያውቃል አይባልም። በቃ ካልሆነ ካልተዋወቀን ተይ በቃ። እኔ ተሳስቻለሁ ማለት ነው ስላንቺ ያለኝ አመለካከት። ስለዚህ በጣም ነው የምወድሽ። እግዚአብሔር ካንቺ ጋር አይደለም ሁለታችሁም እና የመጣሁበትን ምክንያት በደንብ አሳይሻለሁ። እሺ ነገር አይደለም ሃይሚ፣ በቃ እዚህ ሀገር የመጣሁበትን ምክንያት አሳይሻለሁ። ፈጣሪ ካንቺ ጋር ይሁን። ቤተሰቦች አመሰግናለሁ። እዩም ሃይሚም ከዛሬ በኋላ እኔ አጠገብ ላይ እንዳትደርሱ በቃ። ሃይሚ በቃ በምፈልግሽ ሰዓት ብቻ ተገኝልኝ። ምክንያት አለኝ። እኔ ብለኸኛል። የትም አልሄድም። የት ነው የምትሄደው አሁን? አብሬ ልሂድ ባይሆን እንዳልኳችሁ ነው። እንዳትደርሱብኝ፣ አልደርስባችሁ። ቻው። ሳንሰስቶኝ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ሳንሰስቶኝ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር እንዴ እኔ ህይወቴን መኖር እፈልጋለሁ። እንዴ ሰላሜን ስጡኝ። የምታስወርደውን ሰው ለይተህ ወቅ፣ ወይም ደግሞ የምታስወጣውን ሰው ለይተህ ማወቅ አለብህ። ገባህ አይደለ? እኔ ተራሱ አይደለም ወረደው እዚህ አጠገቡ ማስቀመጥ ነው። ምን ማለት ነው? በጣም ስለምወድ አይመለከተኝም። ግን የመውደድን ትርጉም ታውቂዋለሽ? እኔ ብሩክ መቃጠል ስለምወደው መሰለኝ ልጅ ሰጠኝ። እኔ ብዙ ወሬ አልመቸኝም። ባይዘው ማውራት ያለብኝን አወራለሁ፣ ማድረግ ያለብኝን አደርጋለሁ። ውረዱልኝ። እንዴ ምን ማለት ነው? ምንድነው መገገሙት? ለምንድነው ማስወርዱት? እኔ ሰላሜን እፈልጋለሁ። ጤና የላችሁም እንዴ እናንተ? እብድ ናችሁ እንዴ? ምን ገዛው? ሰው ልትይዝበት ነው እና ታዲያ እሺ፣ አንናናቅ። በእናታችሁ አንናናቅ። በክብር ውረዱልኝ። እኔ አንተ ጋር ለቀልም አልመጣሁም። ለምንም በይ አንናናቅ። በክብር ውረዱልኝ። የምትለው ያማሳል እንዴ? አንቺ በእጄ ሰበብ መሆን ነው እንዴ ፈለግሽው? በኔ ምንድነው አስሬ በቀል እንደማንፈልግ ነገርሻለሁ እኮ። እኔም ወደ ነገር ውስጥ መግባት እንደማልፈልግ ነገርሻለሁ።
አንተ ግን ታረጋጋ እንደው መቀጥል ነው አይደል? እዩ አትንኪኝ መናች አትንኪኝ። በጣም ያናደደች እንደሆነ በጣም ያስጠላች ነው ታውቃላችሁ አይደል? ወደ ይገባኛል ግን በቃ መረጋጋት ነው። ምንድነው መረጋጋው? ማይሆን ነገር እያረጋችሁ ምንድነው መረጋጋው? ጤና የላችሁም እንዴ እናንተ? ሜዳ ላይ ጥለኸኝ ለሜዳ ነገር አላደረኩም። ምንም እኮ ማይሆን ነገር አላደረኩም እኔ። ቆይ እሺ ለኔ ታስባላችሁ? ምን ታስቢያለሽ? አንቺ ታስቢያለሽ ለኔ? በቃ ከህይወት ይውጡልኝሽ። ሰላሜ መጠቃት ቻላችሁ፣ እኔ መረዳት ካልቻላችሁ ውረዱልኝ። እኔ መረዳት ትችያለሽ አንቺ? በቃ ላይ ደግሞ ወደ ቤተሰቦቼ ቤት አትፈይ። ምንም ማውራው ነገር የለም እዩ። ምንም ከሁለታችሁ ጋር ምንም ማውራው ነገር የለም። እኔ አውራኝ አላልኩህም እኮ ግን ከጎኔ ሁኝ ብለኸኛል። ከጎንህ ለሆን ይገባል። ይሄው አሁንም ደግሞ ከጎንህ ነኝ ያለው። እኔ ደግሞ በእንደዚህ አይነት አልፈልግም። ከጀርባ መሆን ከጀርባ መበጥበጥ ልማዷ ነው። ይሄው አሁንም በእንደዚህ አይነት ደግሞ ነው አልፈልግም። ሃይሚ አልፈልግም። ቦታውን ራስ በቃ አይፈልግም ነገርሽ እኮ ይብሩክ ማበድ ታሳብዱኝ ነው አይደል? ለምን አንከባበርም? ሃይሚ የመጣሁበት ምክንያት አሳይሻለሁ። ከዛ በኋላ ደግሞ ከሆነ ስንጨቃጨቅ እናድራለን እንጂ ያው እንግዲህ ምንም ማድረግ አይቻልም። መኪና ውስጥ ማደር ካለብኝ ማድራለሁ። መለከተኝ እኔ ወደ የቤታችሁ አደርሳችኋለሁ።